አስገባቸው። ግን በእሳት አልተቃጠሉም ነበረ። ፈጠረደሁ ሚን በለዲ መጨረሻ ላይ ከሀገራቸው አባረራቸው። እሳት ለምን አላቃጠላቸውም? መቃጠል የሚለውን የሚፈጥረው አላህ ነው። መርዝ የሚገለው አላህ እንዲገል ከወሰነው ነው። ቢላዋ የሚቆርጠው እንዲያርድ ከወሰነ ነው አላሁ ተዓላ። ኢስማኤልን ሊያርድ አልቻለም ቢላዋ። ይህ ሲባል ግን እስኪ አላህ መቼም እንዲቆርጠው ከወሰነ ነው የሚቆርጠው ብለህ የደም ቧንቧህን በጥሰህ ጥለህ ከሞትክ ግን ለተጅሪብ ለፈተና አንተ ነፍስ በማጥፋት ወንጀል ትጠየቅበታለህ። ለይሰ ልዓብዱ ዩጀሪቡ ረበህ ኢነማ ረቡ ዩጀሪቡ ዓብደህ። ዒሳ ዓለይሂ ሰላም አንድ ጊዜ ተራራ ላይ ያሉ ኢብሊስ መጣና ዒሳ ሆይ አላህ የወሰነው ነው የሚሆነው ትላለህ፣ እስኪ የምትለውን እናረጋግጥ፣ ከዚህ ተራራ ላይ ዝለልና የሚሆነውን እናይ አላቸው። እስኪ ዝለል ፈተና። ፈቃለ ለሁ ዒሳ ዓለይሂ ሰላም ለይሰ ልዓብዱ ዩጀሪቡ ረበህ ኢነማ ረቡ ዩጀሪቡ ዓብደህ። ባሪያ ጌታውን አይፈትንም፣ ፈጣሪ ነው ጌታ ነው ምን እንደሚከሰት እያወቀ ባሪያውን የሚፈትነው አሉት እንጂ እኛ አላህን አንፈትንም። መርዝ ይገል ይሆን እንዴ? እሱ ካልሆነ የሚገል ብላት፣ አዎ እሱ ካልሆነ የሚገል፣ ግን መርዙን ጠጥተው ከሞትክ ነፍስህን አጥፍተሃል ትጠየቅበታለህ ማለት ነው። ነገር ግን ሁሉም ነገር አላህ እንዲሆን ከሻው ነው የሚሆን። አላህ እንዲሆን ከሻው ነው። አላህ ይህን ነገር ይሆናል ብሎ ሽቶት ከሆነ ይሆናል። በዚህ ነገር ነው የምትሞተው አንተ ከተባልክ ትሞታለህ። ይሄ ነገር አንተን አይገልህም ከተባለ ደግሞ ፈጽሞ ማንም ይምጣ ማንም በዚያ ነገር አንተ አትሞትም ማለት ነው። ማሻ አላሁ ካን ወማ ለም የሻእ ለም የኩን። በዚህ እያወራን ብናደር ራሱ የሚጠገብ አይደለም ይሄ ጉዳይ። ከጭንቅ ይገላግላል። ነገ እንዲህ ገጥመኝ ይሆን እንዲህ ብለህ የተጨነቀው ነገር ተሽቶ ተወስኖ ከሆነ እንደማይቀር እርግጠኛ ስትሆን አላህ ያለው ነው የሚሆነው። አየ ጭንቀት ቀለል ይልልሃል። ማሻ አላሁ ካን ወማ ለም የሻእ ለም የኩን። ነገ እንደው ሳረጅ እንደው የሚገጥመኝ ጧሪ ይኖረኝ ይሆን ልጅ ያልወለደው ሰው፣ አንተ አትጨነቅ። ማርጀቱን ይስጥህ እንጂ አላህ የወሰነው ነገር አለ። አንተ ብትጨነቅም ባትጨነቅም ላ ተገይሩ ሸይአን፣ ምንም የምትቀይረው ነገር የለህም እኮ። ጭንቀትህ ህይወትህን ማጨለም ብቻ ለጊዜው በትካዜ እንድትኖር ያደርግሃል እንጂ ምንም የምታመጣው ነገር የለም። ብቻ ሰበቡን አድርስ አንተ። ያንም እንድታረግ የሚያደርግህ አላሁ ሱብሓነሁ ወተዓላ ነው። አለዚ ላ ሐውለ ወላ ቁወተ ኢላ ቢላህ። አለዚ ላ ሐውለ ኢላ ቢላህ በአንድ ነው የሚቀረው። ወላ ቁወተ ኢላ ቢላህ። እናንተ ስታነቡ ላ ሐውለ መላ የለም ብላችሁ አትቁረጡት። ላ ሐውለ ኢላ ቢላህ ማለት አላህን ከመወንጀል ለመጠበቅ ብልሃቱ የለንም በሱ ጥበቃ ቢሆን እንጂ ማለት ነው። ወላ ቁወተ ኢላ ቢላህ ማለት አላህን ለመገዛት ብርታቱ ኃይሉ የለንም ኃይል የለም ማለት ነው። በጥቅሉ በእርሱ ገዛ ቢሆን እንጂ ማንኛውም ሰው በርትቶ የሚቆመው አላህ እንዲቆም ስላደረገው። እጅህን ምግቡን አንስተህ እጅህን ወደ አፍህ የምታደርገው ማን ስላረገህ ነው? አላህ በዚያው እንዲቀር ካረገው እንጂ እዚያው ይቀራል። የሚታዘዝህ እጅ አይመስልም፣ በደርቆ ቅርት ይላል። አንድ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ፊት ለፊት አንድ ሰው በግራ እጁ ይበላል። እባክህ በቀኝ እጅህ ብላ አሉት። ይችላል እኮ ግን እሱ ምን አላቸው? ላአስተጢዕ አላቸው። ኪብር ነው የከለከለው፣ ኩራት። እንዴት ይናገረኛል በሚል ላአስተጢዕ አላቸው። ኩራት ነበረ። ፈቃለ ለሁ ረሱሉላህ ሙሐመድ ዓለይሂ ሰላቱ ወሰላም ለስተጣዕት አሉት፣ አትቻል አሉት። ከዚያ በኋላ እጁን ወደ አፉ አላነሳውም፣ ደርቆ ቀረ እዚያው። በቃ መመለስ አልቻለም። አየህ፣ አንተ እንደፈለክ የምታደርገው እግርህ፣ እንደፈለክ የምታደርገው አካልህ አላህ እንድታደርገው ካረገህ ብቻ ነው። ከዚያ ውጭ በራስህ ምንም ማድረግ የምትችለው ነገር የለም። ዒባዳውም እንደዚሁ ላ ሐውለ ወላ ቁወተ ኢላ ቢላህ። አላህን ከመወንጀል ለመጠበቅ ብልሃቱ የለንም በሱ ጥበቃ ቢሆን እንጂ በአንተ ብልሃት ምንም ማድረግ አትችልም። አላህን ለመገዛት ኃይሉ ብርታቱ የለንም በአላህ እገዛ ቢሆን እንጂ። በዚህ ሰዓት አንተ ሃይማኖታዊ ትምህርት እየተማርክ ነው፣ ሙራጃ እያረክ ነው፣ ቁርአን እየቀራህ ነው። ሌሎች ደግሞ በዚህ ሰዓት አልሆነ ቦታ ነው ያሉት። በራስህ እኔ እኮ ልዩ ነኝ አትበል። ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ ነው አንተን እዚህ ያደረገ። እነሱን እዚህ አንተን እዚያ ማድረግ ይችላል እኮ። አየህ፣ ሙሐዊሉ እሱ ነው። አላህ የሚቀያይረው እንዳሻው እሱ ስለሆነ አልመውሱፉ አላሁ ተዓላ ይገለጻል ቢኩሊ ከማሊን የሊቁ ቢህ፣ ለእርሱ ተስማሚ በሆነ ሙሉ ባህሪ ይገለጻል። ቅድም ዒልሙል ሐል ላይ እንዳብራራ ነው። ለዚያ ነው እነዚህ ሁለት ኪታቦች በአንድ ላይ እንዲሄድ የፈለግኩት።
በቀላሉ ትገነዘቡታላችሁ። እየደገምነው ነው። አሁን ቀድምን ብለናል። ምን ብለናል? ቢአነሁ ዛቱን ላ ዩሽቢሁ ዘዋት አልንና ዛት ነው፣ ዛቶችን አይመስልም። አልመውሱፉ ቢኩል ከማሊን የሊቁ ቢህ ነበር እዚያ ጋ ያልነው። ለእርሱ ተስማሚ በሆኑ ሙሉ ባህሪያቶች ይገለጻል። እዚህስ አልመውሱፉ አሁንም ያሉ ቢኩል ከማሊን የሊቁ ቢህ ለእርሱ ተስማሚ በሆነ ሙሉ ባህሪ ይገለጻል። ይሄ ሙሉ ባህሪ ምሳሌ ስንል እዚያ ቅድም እንዳየ ነው ከልዕልም ወልቁድራ ወልኢራዳ ወሰምዕ ወልበሰር ወልሐያት ወልሙኻለፈቱ ሊልሐዋዲስ በእነዚያ ባህሪያቶች ይገለጻል አላሁ ስብሓነሁ ወተዓላ። አልሙነዘሁ የተጠራራ ነው አላህ አን ኩሊ ነቅሲን ጎዶሎ ከሆነ ሁሉ ፊ ሐቂ በእውነታው ላይ ጎዶሎ ከሆነ ሁሉ የጠራ ነው አላህ። በየትኛውም ጎዶሎ ባህሪ አይገለጽም አላሁ ስብሓነሁ ወተዓላ። ዋضሕ ግልጽ ነው። ቢኩል ከማሊን የሊቁ ብሂ ለእርሱ ተስማሚ በሆነ ሙሉ ባህሪ ዒልም አላህ አዋቂ ነው ቻይ ነው እያልን በምንላቸው ባህሪያቶች ጎዶሎ ከሆነ ሁሉ የተጠራራ ነው ማለት ፍጡር የሚገለጽባቸው እነዚህ ከጃይነት በአጠቃላይ ከፍጡር መከጀል፣ መቀመጥ፣ መውጣት፣ መውረድ፣ መደላደል ይህ ፍጡር ባህሪ ነው። አላሁ ተዓላ ላ የተሲፉ ቢዛሊክ በእነዚህ ባህሪያቶች አይገለጽም። ቃል አላሁ ተዓላ ፈላ ተድሪቡ ሊላሂ ልአምሳል ለአላህ አምሳያ አታርጉ፣ መሰል አታርጉለት። ወለም የኩን ለሁ ኩፍወን አሐድ ለአላህ አምሳያ ብጤ የለውም። አላህ ለይሰ ከሚስሊሂ ሸይእ እርሱን አላህን የሚመስል ምንም ነገር የለም ሱብሓነህ። ስለዚህ እሱ ከጎዶሎ ሁሉ የጠራ ነው አላሁ ተዓላ። ይወልዳል አይባልም። አላህን ይወልዳል ያለ ሰው አላህ ልጅ አለው ያለ ሰው ሸተመ፣ አላህን ተሳድቧል። ሰው በማይገባው ነው የገለጸው። ቃል አላሁ ተዓላ ፊ ልሐዲስ ልቁድሲይ አላህ በሐዲስ አልቁድሲይ ምን አለ? ሸተመኒ ብኑ አደም ወለም የኩን ለሁ ዛሊክ ወአማ ሸትምሁ ኢያይ ቀውሉሁ ኢተኸዘ አላሁ ወለዳ። የአደም ልጅ ሰደበኝ፣ ይሄን ሊል እኮ ለእሱ የለውም አይገባውም ነበረ። ወአማ ሸትምሁ ኢያይ ስድቡማ ቀውሉሁ ኢተኸዘ አላሁ ወለዳ አላህ ልጅ አለው ልጅ ያዘ ብሎ ማለቱ ልጅ አለው ማለቱ ይሄ ነው ስድቡ። አላሁ ሰደቡኝ እያለ የአደም ልጅ ሰደበኝ፣ ልጅ አለው ሲል ሰደበኝ እያለ ነው። አላህ ወስፉሁ ተዓላ ቢማ ላ የሊቁ ቢሂ ሸትሙላህ አላህን በማይገባው መግለጽ ስድብ ነው። ስለዚህ በማይገባው ከማይገባ ባህሪ በአጠቃላይ ከጎዶሎ የተጠራራ ነው። ሱብሓነ አለዚ አስራ ቢዐብዲህ አላህ ምን አለ? ሱብሓን ከጎዶሎ ሁሉ የተጠራራው አለ። ከጎዶሎ ሁሉ የጠራ ዑለማዎቹ ይህንን ይዘው ነው እያስቀመጡልን የነበረው እና ዘይኑል ዓቢዲን ሱብሓነከ አንተ አላህ አሉ ላ ኢላሃ ኢላ አንት ላ ቱሐስ ወላ ቱመስ ወላ ቱጀስ አሉ። ሱብሓነክ አንተ ከጎዶሎ ሁሉ የጠራኸው አላህ ሆይ አሉ ላ ኢላሃ ኢላ አንት ከአንተ ውጭ በሐቅ የሚገዙት አምላክ የለም። ላ ቱሐስ አሉ በአምስቱ የስሜት ህዋሳት አትገኝም። በመቅመስ፣ በመዳሰስ፣ በማሽተት፣ በመስማትና በማየት በእነዚህ አይደረስብህም። ላ ቱሐስ ማለት ወላ ቱጀስ ወላ ቱመስ አትጨበጥም፣ አትዳሰስም። ወላ ቱመስ ወላ ቱጀስ ወይም ደግሞ አትዳሰስም፣ አትጨበጥም። የሚጨበጥም አይደል የሚዳሰስም አይደለም። እንደ አየር ሆኖ ደግሞ እንደ በአፍንጫ ሸተት አድርገህ የምታገኙ አይደለም። ወይ ዳብሳህ ሸካራ ነው የምትለው አይደለም። ወይ አይተህ ጥቁር ነው ቀይ ነው የምትለው አይደለም። አላሁ ስብሓነሁ ወተዓላ በእነዚህ አይገለጽም። በከለር የሚገለጽ አይደለም። በለስላሳነትና በሸካራነት የሚገለጽ አይደለም። በቀዝቃዛነትና በሞቃትነት የሚገለጽ አይደለም አላሁ ስብሓነሁ ወተዓላ። ወይ ደግሞ ቀምሰህ ሆምጣጣ ነው ጣፋጭ ነው የምትለው አይደለም አላሁ ስብሓነሁ ወተዓላ። ላ ቱሐሳሉ በሐዋስል ኸምሳ አይደረስብህም አንተ። ጀዐለኒ አላሁ ወኢያኩም ሚነ አለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ
አላሁ ዩባሪኩ ቢኩም። እናንተ ሙራጃዓ ስታደርጉ እዚቹ ላይ ያለችዋን ብቻ ነው ሙራጃዓ የምታደርጉት። እኔ የምጨምርላችሁ ያው ሰዓታችን ይችን ብቻ ትርጉም አድርጌ ወጥት ከሆነ በ5 ደቂቃ ውስጥ ነው መጨረሳት እና እያብራራሁላችሁ